ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። ጀነራል ታደሰ ወረደ ከመቀሌ ታፍነው ተወሰዱ የሚሉ መረጃዎች በስፋት እየተሰራጩ ናቸው። የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው መሰወራቸው ነው እየተነገረ ያለው። እስከ ማክሰኞ ጠዋት ድረስ በመኖሪያ ቤታቸው በከፍተኛ ሁኔታ በተሽከርካሪዎች ተከቦ ጥበቃ እየተደረገለት የነበረ ቢሆንም ከማክሰኞ ምሽት ጀምሮ ግን አብረዋቸው የነበሩ ጥበቃዎችና ሰራተኞች ከአካባቢው ሙሉ በሙሉ ጠፍተዋል ተብለዋል። ጀነራሉ ከጥቂት ቀናት በፊት ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር እንዳይገናኙ በትግራይ ጸጥታ ቢሮ ተከልክለው እንደነበር የዘገቡ መንግስታዊ ምንጮች በዚህም ምክንያት ቤተሰቦቻቸው ስለ ደህንነታቸው ስጋት አድሮባቸው እንደነበር አውስተዋል። ጀነራሉ ከኃላፊነታቸው ከመነሳታቸው በፊትም ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም ሙከራ ክልሉን ወደ አዲስ ጦርነት እንደሚያስገባው አስጠንቅቀው ነበር። በአሁኑ ወቅት በህወሓትና በፌዴራል መንግስቱ መካከል ያለው የፖለቲካ ውጥረት የተባባሰ ሲሆን የጀነራሉ ከአካባቢው መሰወር በትግራይ ክልል አዲስ የጸጥታ ስጋት ደቅነዋል ሲሉ ምንጮች ስጋታቸውን እየገለጹ ይገኛሉ። በባለፈው ሳምንት የመቀሌ ጉዟቸው የሚፈልጉትን ያላገኙት የአሜሪካው አምባሳደር ኤርቪን ማሲንጋ ከሰሞኑ እንደገና ወደ መቀሌ እንደሚጓዙ እየተነገረ ነው። ጀነራል ታደሰ ከቤታቸው በደህንነቶች ታፍነው ወዳልታወቀ ቦታ ተወስደዋል በማለት የመንግስት ጋዜጠኞችና አክቲቪስቶች እያሰራጩት ስላለው ስለዚህ መረጃ እስካሁን ከህወሓት በኩል የተሰጠ ማረጋገጫም ሆነ አስተያየት የለም። የህወሓት መሪዎች ከትግራይ ህዝብ ጋር በተለያዩ ከተሞች እያደረጓቸው ባሉት ውይይቶች የትግራይ ህዝብ ህልውና የሚረጋገጠው በአብይ አህመድ ጄኖሳይዳዊ አገዛዝ መቃብር ላይ ብቻ ነው በማለት አቋማቸውን ይፋ ማድረጋቸውን የክልሉ ቴሌቪዥን ዘግቧል። በሌላ በኩል ኢትዮጵያ ለሱዳን ስታቀርብ የነበረውን የኤሌክትሪክ ኃይል ሙሉ በሙሉ ማቋረጧ ተዘግቧል። ይህም አዲስ ውጥረት አስከትሏል። በኢትዮ ሱዳን ድንበር የነበረው የእርስ በርስ ጦርነት አሁን ላይ የሶስተኛ ወገኖች ጣልቃ ገብነት ታክሎበት አካባቢው የጦርነት ቀጠና የመሆን እድሉ ሰፊ የሆነ መምጣቱን ታዛቢዎችና የጂኦፖለቲካ ተንታኞች ይናገራሉ። ኢትዮጵያ ቀደም ሲል ለሱዳን መንግስት ታቀርብ የነበረውን የኤሌክትሪክ ኃይል ማቋረጧን ተከትሎ በርካታ የሱዳን ከተሞች የኃይል እጥረት እንደገጠማቸው ሲዘገብ ጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ልዑካን ቡድን ከሰሞኑ ኤርትራ ተጉዞ ከፕሬዝዳንት ኢሳያስ ጋር መምከራቸውን የታዘቡ ተንታኞች የአካባቢው ፖለቲካዊ ውጥረት ወደ ሙሉ ጦርነት የመቀየር ዕድል እጅግ ሰፊ እንደሆነ ስጋታቸውን እየገለጹ ዘገባ ስናመራ በጎጃም በኮርክ በጁቤ በዋሽራና በአጎራባች ወረዳዎች ለ8ኛና 9ኛ ቀን እጅግ ከባድ አውደ ውጊያ እየተደረጉ መሆናቸውን ከየስፍራዎቹ የሚወጡ መረጃዎች ያመለክታሉ። በእነዚህ አውደ ውጊያዎች በመከላከያ ሰራዊቱ ላይ እና በጥምር ጦሩ ላይ እጅግ ከፍ ያለ ጉዳት መድረሱ ነው ዛሬም እየተነገረ ያለው። ይህም በመሆኑ በአዲስ ቅዳም በፋክታ በፍኖተ ሰላም በደንበጫ በደብረ ማርቆስና በሞጣ እንዲሁም በሌሎች የጎጃም አካባቢዎች ንጹሃንና የህዝብ መሰረተ ልማትን ኢላማ ያደረጉ ከ275 በላይ የመድፍና ሌሎች ከባድ መሳሪያዎች ድብደባ ተፈጽመዋል በማለት ነው በስፍራው ያሉ ምንጮች እየተናገሩ ያሉት። ያለማቋረጥ የመድፍ ድብደባዎች እየተፈጸሙ ነው። እነዚህም የከባድ መሳሪያ ድብደባዎች በተለይ ንጹሃንንና ተቋማትን ኢላማ ያደረጉ ነው። በርካታዎች ተጎድተዋል። እንዲሁም በደባይ ጥላት ግን ወረዳ በዛሬው ዕለት ለ5ኛ ቀን በቀጠለው የመድፍ ጥቃት ወይዘሮ ካሳየላቀ የተባሉ ሴት በከፍተኛ ሁኔታ ሲቆስሉ በርካታ መኖሪያ ቤቶች መውደማቸው እየተነገረ ነው። ይህ ብቻ አይደለም። በወሎ እየተካሄደ ባለው አውደ ውጊያ አሁንም ብዛት ያላቸው የመከላከያ ኃይሎች ጉዳት እንደደረሰባቸው የቪዲዮ መረጃዎች ያሳያሉ። አንዳንዶች በቴሌግራም ቻናሎቻቸው ላይ እየለቀቋቸው ነው። እኛ ግን አልለቀቅናቸውም ተመልካቾቻችን። ይህን ተከትሎ በዛሬው ዕለትም በቦረና አቅራቢያ ተከታታይ የድሮን ጥቃቶች መፈጸማቸው እየተነገረ ነው። በትናንትናው ዕለት በዚያው በወሎ ግንባር በቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት 8 መነኮሳት መገደላቸው 10 ያህል መቁሰላቸው ተዘግቧል። ከተገደሉት መካከል 3ቱ ሴቶች መሆናቸውም ተነግሯል ተመልካቾቻችን። ዛሬ ደግሞ በቦረና አቅራቢያ ነው የድሮን ጥቃቶች የቀጠሉት ተመልካቾቻችን። እንግዲህ በሸዋም ተመሳሳይ ነገሮች ቀጥሏል፣ በተለያዩ ግንባሮች ማለት ነው። ብዙ ጊዜ ተመልካቾቻችን ካለፈው እንዳስተዋል ነው የድሮን ጥቃት በተከታታይ እየተፈጸመ የሚገኘው መከላከያው ላይ ጉዳት ሲደርስበት ነው።
ጉዳት ሲደርስበት መከላከያው ላይ ሁሌም እንደምትመለከቱ የድሮን ጥቃቶች በተደጋጋሚ ይፈጸማሉ። ኢላማቸውን ያልጠበቁ በንጹሃን ላይ በተቋማት ላይ ይፈጸማሉና በዛሬው ዕለትም በቦረና የሆነው የተፈጸመው። በአማራ ክልል ግን ያለው አውደ ውጊያ በበርካታ ቦታዎች ላይ እንደቀጠለ ነው። ተመልካቾቻችን በዚህ በጎጃም ግንባር ወደ 9ኛና 10ኛ ቀን እያስቆጠረ ባለው ውጊያ እነ ጀነራል መሐመድ ተሰማ እርሳቸው ጋር ወደ 4 ጀነራሎች የሚመሩት ውጊያ ነው። ወደ ደጋዳሞት ፈረስ ቤት እስካሁን ድረስ መግባት እንዳልቻሉ ነው የተነገረው። ነገር ግን እንደምታዩቸው ከዛ የሚልኳቸው ፎቶዎች ጀምስ ቦንድ ነው የሚመስሉት። አሰብ ወደብን ያመጡ ነው የሚመስሉት ጀነራል መሐመድ ተሰማ። ነገር ግን እስካሁን ድረስ ፈረስ ቤትን መርገጥ በእንዲህ እንዳለ መንግስታዊ መገናኛ ብዙሃን በአንድ በኩል ምክክር እያሉ ስለ ምክክር ኮሚሽኑ ሲናገሩ የነበሩት በተለይ በዛሬ ዕለት ከማለዳ ጀምሮ ቅኝታቸው የተቀየረ ይመስላል። ፋናም፣ ዋልታም፣ ኢትዮጵያ ቴሌቪዥንም አሚኮም በህዝብ የተመረጠውን ህገ መንግስታዊ መንግስታችንን ጽንፈኛ ኃይሎች ከውጭ ኃይሎች ጋር ተባብረው ሊያፈርሱት ነው የሚል ጥሪ ሲያቀርቡ ነው ያሉት። ለህዝቡ ማለት ነው። ቅስቀሳ ሲያደርጉ ነው ያሉት። በጣም በሚገርም ሁኔታ ዛሬ ሙሉ በሙሉ ይህን ነገር ነው መንግስታዊ መገናኛ ብዙሃን ሲቀሰቅሱ ያሉት። መንግስታችን ሊፈርስ ነው፣ የኢትዮጵያ ህዝብ ተነስ የሚል ቅስቀሳ ነው፣ መንግስትን እንጠብቅ የሚል ቅስቀሳ ነው እያደረጉት ያሉት። እንግዲህ የሚሉት ህወሓትና ፋኖ የውጭ ኃይሎችን ጋብዘው መንግስትን ሊያፈርሱብህ ነው የሚል ቅስቀሳ ነው በስፋት የቀጠለው በመንግስት መገናኛ ብዙሃን። እንግዲህ ሁላችሁም እንደምታውቁት ህወሓት እንደ ዱቄት ተበትኗል ነበር የተባለው። ፋኖም በሳምንትና በ10 ቀን ውስጥ የሚጠፋ ኃይል ነው፣ እንደውም ደምስሰን አጥፍተነዋል ነበር የተባለው። ሌላው ደግሞ እንደሰማችሁት አሰብ ወደብንም እናመጣልሃለን ነበር የተባለው የዛሬ ዓመት። አሰብ ወደብም ሳይመጣ እንኳን አሰብ ወደብ ፈረስ ቤትም መግባት ሳይቻል ደጋዳሞት መግባት ሳይቻል እነሆ አሁን ደግሞ ህወሓትና ጽንፈኛው ኃይል ከውጭ ጋር ተባብረው ሊያጠፉን ነው የሚል አዲስ ቅስቀሳ እንደ አዲስ ተጀምሯል ማለት ነው። እና ተበትኗል ያሉትም ዱቄት ተደምሷል ያሉትም ጽንፈኛ መጣብን የሚል ቅስቀሳ እያደረጉ ነው። በአንድ በኩል ደግሞ ምክክር ተወለደ፣ ዛሬ ኮሚሽን ተወለደች እየተባሉ እየተመካከር ነው እያሉ ነው። በአንድ በኩል የኢትዮጵያ ነገር ግራ የሚያጋባ ሆኗል። የብልጽግና ነገር ማለት ነው። ግራ የሚያጋባ ሆኗል። ዛሬ ይህን ሲቀሰቅሱ ነው ያሉት ተመልካቾቻችን። ዓመታዊ የቁልቢ ገብርኤል በዓል መድረሱን ተከትሎ በአቡነ ሳይሮስ የሚመራው ልዑክ ወደ ቁልቢ ሲያመራ እንደምትመለከቱት ድሬዳዋ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። በሚደርስበት ጊዜ በድሬዳዋ መስተዳድር ወታደራዊ አቀባበል ተደርጎላቸዋል ጳጳሳቱ። ይሄ በጣም ጸያፍና ነውር ነው። እዩ ጭፋና እስራኤል ዳንሳ በወታደር መታጀብ የለባቸውም ስንል እነ ሳዊሮስና የኦርቶዶክስ አባቶች መታጀብ አለባቸው እያልን አይደለም። ሴኩላር ነው ካለ ይሄ መንግስት በህገ መንግስቱ መሰረት ሃይማኖትና መንግስት ተለያይተዋል ከተባሉ ለምንድን ነው እንደዚህ አይነት አቀባበል የሚያደርገው? አባቶች ስለምንድን ነው ይሄን በቃ ነው የማይሉት? ይሄን አይደለም እኛ የምንፈልገው። ከአባቶች የሚጠበቀው አትግደሉን ነው። እኛ እያልን ያደርግ መነኮሳት አይገደሉ፣ ቤተክርስቲያን አይቃጠል፣ ገዳማት አይቃጠሉ፣ አይፈረሱ ነው መባል ያለበት። ምን አይነት ድለላ ነው እየተደረገ ያለው? ትናንትና መነኮሳት ተገደሉ፣ በድሮን ተጨፈጨፉ፣ ገዳማት ፈረሱ። በትኩስ ገና አስከሬናቸው መሬት ሳይገባ ገና አፈር ሳይለብሱ እናንተ በቀይ ምንጣፍ ላይ ትራመዳላችሁ። አፍ ማስያዣ መሆኑ ነው፣ ድለላ መሆኑ ነው። የማናቸውም ሃይማኖት እንደዚህ መታጀብም የለበት፣ ነውርም ነው። እግዚአብሔርም የሚፈቅደው አይደለም፣ ሐዋርያዊም ተልእኮ አይደለም። ይሄ የቤተክርስቲያን መገናኛ ብዙሃን ሳትቀሩ አባቶች ለሐዋርያዊ ተልእኮ አይደለም። በአሁኑ ሰዓት ኢትዮጵያ ውስጥ ሐዋርያዊ ተልእኮ አትግደሉን፣ ቤተክርስቲያን አትንኩ ብሎ የሚሰብክ ነው ሐዋርያዊ ተልእኮ። መንግስት ጋር መሞዳሞድ አይደለም፣ እነ ፈርዖን ጋር መሞዳሞድ አይደለም። በጣም አስቀያሚ ነገር ነው የሆነው። መቼም ይሄ ድሬዳዋ አስተዳደር ሁሉ ነገር ከአብይ ነው የኮረጀ። ፍርድ ቤት የወሰነላቸውን አይፈታ፣ ስንት ግፍ እየሰራ በአቀባበል በምን የግብዞችን ስራ የሚሰራ መስተዳደር ነው። አንድ ነው። ነገር ግን በዚህ መሸንገል አይቻልም። ይህ አይደለም የኦርቶዶክሳውያንም ጥያቄ። ኦርቶዶክሳውያን አትግደሉን፣ አባቶቻችንን አትግደሉ፣ ከቤተ ክርስቲያናችን ላይ እጃችሁን አንሱ ነው እያሉ ያሉት እና እንዲህ አይነት አባቶች ቤተ ክርስቲያኗንም አይወክሉም።
ይሄ የመንግስታዊ አቀባበል ነው። ያው ካድሬነታቸውን ነው የሚያንጸባርቅ። እዩ ጭፋን እየተቃወምን እስራኤል ዳሳን እየተቃወምን የሳይሮስን አንደግፍም። እኛ ሚዛናችን አንድ ነው ለሁሉ። ይህንን መናገርን ፈሻም እነ ኃይሌ ገብረስላሴ ነጋዴዎች ምሬታቸውን እያሰሙ ነው በአደባባይ። የነበረ ፕሮፐርቲ ታክስ የንብረት ታክስ እስከ 3 ሚሊዮን ብር ደረሰብኝ። ንብረት እንኳን መሸጥ አልቻልኩም። ማን ነው ዕዳ የሚገዛው? የለም። መሸጥ እንኳን አልቻልኩም ማለት ድሃ ማድረግ ማለት ነው። ኃይሌ እንግዲህ በጣም ስኬታማ የሚባል የቢዝነስ ማንም ነበር። እስከዚህ ድረስ ሲማረር ምን እንደሚሰማቸው ሌሎች የውጭ እንዳትጠብቁ የውጭ ኢንቨስተር እኛም ሀገራችንን ጥለን የት እንሄዳለን ብለን ነው መሄጃ ስለሌለን ነው ራሱን የተናገረው። ነጋዴዎች ስኬታማ የተባሉ ነጋዴዎች እያለቀሱ ነው ብዬ ደጋግሜ ነግሬያቸዋለሁ። በርካቶች ይሄን ነገር ከዚህም በላይ ብዙ ነግረውኛል። በቃ ፈነዳው አልቻልንም ማለት ፖሊሲ በየቀኑ እንዴት ይወጣል? ወይ 10 ዓመት የምናምን ተብሎ ይወጣል። በዛ መሰረት ብለን ስራ ስንጀምር ነገ አንድ ፖሊሲ ከነገ ወዲያ አንድ ፖሊሲ እያለ ይወጣል። በደንብ ነው የአብይን አሰራር የገለጸው። እንዴት በዚህ ሁኔታ እንዴት መስራት እንችላለን እያለ ነው። የግብርማ ነገር ህዝብ እያለቀሰ ነው። 2 መልእክቶችን ላንብብላችሁ። ከአዲስ አበባና ከደብረ ዘይት የመጡ 2 መልእክቶች። ከደብረ ዘይት የመጣው ቢሾፍቱ ከባለፈው ዓመት ጀምሮ መንግስት ግብር በየ3 ወሩ ክፈሉ ብሎን ነበር። አሁን የዓመቱ መጨረሻ ላይ የግብር የክፍያ ቀን ደርሶ ልንከፍል ስንሄድ ተመልከቱ፣ በየ3 ወሩ ከፍለዋል እኮ። የዓመቱን አስልተው ሙሉ የዓመቱን እንዳልከፈልነ ታስቦ የዓመት ክፈሉ አሉ። እንዳይጠራቀምባቸው በየ3 ወሩ እኮ እየከፈሉ ሄዱት የመጡት። ለምን ብለን ጠየቅን። ባለፈው እኮ በየ3 ወሩ እየከፈልን ነው የመጣ ነው ስንላቸው እሱ መንግስት እንደረዳችሁት ነው የሚቆጠረው፣ መንግስት ከፍተኛ የበጀት ችግር ላይ ነው ብለውን አረፉት። ግብር ከፋዩ ማህበረሰብ ተንገላቷል። እነሱ ህዝብ እየመዘበሩ መኪናና ማበረታቻ እየተባሉ ይሸላለማሉ። ምን ይሻለናል ብሎ አመጣ። ተመልከቱ፣ የዓመት 2 ማስከፈል አንድ ዓመትን ማለት ነው። ዕዳ እንዳይጠራቀምበት በየ3 ወሩ ብላችሁ እንዳትከፍሉ ሁለተኛ። እንደዛ ያደረጉ ሰዎች እሱ እንደረዳችሁት ይቆጠራል፣ እንደገና የዓመት ክፈሉ ብለው አሳበዷቸው። እና አዳነች አቤቤ 114 መኪና ገዝተው ከዚህ ነው እንግዲህ የሚሰበሰበው ለአንድ ጓዳቸው ለአንድ ባለስልጣን የ20 ሚሊዮን ብር መኪና ይሸልማሉ። ሁለተኛው መልእክት ከአዲስ አበባ መርካቶ አብዱልቃድር ሀጂ ኑረዲን የላከው መርካቶ በፀሐይ ቀን ሞቆህ ጃኬትህን አውልቀህ ከያዝከው ደረሰ ትጠየቃለህ። ባጅ ካላገኙበት የቦንዳውን ቤት አሳይሉሃል። ጃኬቱ ላይ ማለት ነው። ተሳስታችሁ ጃኬታችሁን በእጃችሁ እንዳትይዙ ብሎ መልእክት አደረገ። እዚህ ደረጃ ላይ ደርሷል። ተሳስታችሁ እንኳን ጃኬት እንዳታወጡ ለመዘነጥ ወይ ሞቀኝ ብላችሁ ደረሰኝ ነው የሚጠይቋችሁ። ምን ያህል እንደከፋ ስርዓቱ የሚያሳይ ነው ተመልካቾቻችን። መፍትሄው በህዝብ እጅ ነው። ማንም ህዝብ የሚያገኘው መንግስት ዲዘርቭ የሚያደርገው ነው። ሲጭኑ እሺ እስካልክ ድረስ ገና ከዚህም በላይ ይጭናሉ። ገና ስለምተነፍሰው አየርም ትከፍላለህ ይለዋል። ነገሩ ከፍቷል። ህዝብ መብቱን እስካላስከበረ ድረስ ነፃነት በነፃ አይገኝም። ኳሷ ያለችው በህዝቡ እጅ ላይ ነው የሚለውን መልእክት ደግሞ ደጋግሞ አድማጮቻችን፣ የሰዓቱ መረጃዎች እነዚህ ነበሩ። ጤና ይስጥልኝ።